ማንንም ቻው አላልኩም፣ ግን ጎንደርን ቻው አልኳት። ተሰናበትኳት። መቼ እንደማገኛት አላውቅም። ቀሚሷ ተሰፍቶ ልጆቿ ተሰብስበው ጎንደር አሁን ባዶ ናት። ልጆች የሉም ተበትነው 18 ባዶ ፒያሳ ብሉ እኮ ሁሉም ባዶ። ልጆቿ በአንድም በሌላም ከከተማው ርቀዋል፣ ከሀገር ወጥተዋል። ግን የሰው ሀብታም ናት። አንድ ነው የነበርኩ። እኔም ደግሞ ሄድኩ እና ምናልባት ይሄን በድጋሚ ሊመጣ የሚችለው እናቴን ቻው ስላት ሊሆን ይችላል። እና ጎንደር ደግሜ በውብ ቃላቶች እስከማደምቅሽ ሙሽራነትሽን ደግነትሽን ዳግም ጥር ላይ እስከማውጅሽ ድረስ ትናፍቂኛለሽ። በ44ቱ ታቦትሽ በደግነትሽ በሊቃውንቶችሽ በደጋግ ሕዝቦችሽ በጸሎትሽ እንደምታስቢኝ ተስፋ አድርጋለሁ። አንቺ ለእኔ ከተማ ብቻ ነበርሽ፣ የተሸሸኩብሽ ያመለጥኩብሽ ብዙ ነገር ነሽና ጎንደር ተሰፍቶ ልብስሽ ዳግም ንግስትነትሽን ዳግም የንግስና ካባሽን ለብሰሽ ደምቀሽ ተውበሽ ተኩለሽ እንደማይሽ ተስፋ አድርጋለሁ። ማርያምን ጎንደር ወድሻለሁ። ማርያም ቻው አልኳት፣ ተሰናበትኳት ጎንደር።